ሰመመነ አየ ሰመመነ ማንቼ ተዘመነ። አረ በምን ስራዬ ነው እንደዚህ የባረከኝ? ምን አይነት ሳምንት ነው? ክሊንሺት 3 ነጥብ አልበም ቴዲ አፍሮ ብሩኖ 18ኛ አሲስት ሰው ሜዳ እግዚአብሔርን ቆንጆ ሳምንት። ለማንኛውም ቻምፒዮንስ ሊጉን በደንብ ወልውሉት። ቻምፒዮንስ ሊጉ ፏ ይበልልን። ሰመመነ አየ ሰመመነ ማንቼ ተዘመነ። ዲ ኢባላይዲ ዲ ኢባላይዲ ዲ ኢባላይዲ ወንድም ጥላዬ ታያላልኩም ነበር ወይ? ምን ነው እንዴ? አንቺ የለንደን አባት ቆሽ፣ እኔ ያንቺ አባት ነኝ። ምን የበያ እኮ ነኝ። አንቺ ተቀላቀለቆ አይሰራም። ተከላካይ የለም። አንተ አጥያለህ ወይ? አጥያለህ ለጋርናቸውና ለዲላፕ ይሄን እነዚህም ሲበዙ ነው። እንደውም በባዶ ልገለብጥ ነበረ በረኛ ወንድሜ ስለሆንክ እኔ ብዙ አልጨክንም ብዬ ነው እንጂ አሳየህ ነበረ። አይዞን በቃ ከአንድ ማንቼ በቀር የለ ስታንፎርድ ብሪጅ መጥቼ 3 ነጥቤን ይዤ ማለት እኔን ሲጀመር አንድም የቢግ ሲክስ ላይ ያለ ክለብ አያሸንፈኝም። አያሸንፈኝም እኮ ነው የምልህ። ብሩኖ 18 አሲስት ኩኛ ምን አይነት ጎል ነው? ምን አይነት ድንቅ ጎል ነው! የመጀመሪያውን ካስችን ማለት ደቅ ነው ያደረግንለት። ብትቋጥር ማአት ጊዜ ብትሞክር ምናምን ሙከራ ወፍ ቼለው ያውም ደግሞ በለንደኗ ጎረቤትሽ ታግዝሽ እየተቋጠረልሽ ማለት ነው። እኔ እንዳሸንፍ አይደለም የምትፈልግ ለንደኗ ሁሉንም ማለት ነው። ሁሉንም ቢግ ቲም ሊቨርፑል፣ ቼልሲ፣ ማንቸስተር ሲቲ፣ አርሰናል፣ ቶተናም ሁሉንም ገርፍ ያለው ሪያል ማድሪድ፣ ባርሴሎና፣ ሙኒክ፣ ፒኤስጂ እነሱ እንዲመጡ ነው የምፈልገው። ሚገርም ፐርፎርማንስ ሚገርም ማንቼ። እኔ ባይዜ ባልጠበቃችሁበት ሰዓት ነው መጥቼ ክሬዲት የምሰጠው። ገባር ብዙ ጊዜ ደግሞ 1-0 ስታሸንፍ ስለ ቡድን ብዙ ጊዜ ይነግራል፣ ብዙ ነገር ይነግራል። አሁን ይሄ ጨዋታ ሰከንድ ሃፍ ሙሉ ፕሬሸር አብዞርብ ካውንተር አድርገው ሁለተኛ ደግሞ ነገር ማረጋጋት ይችሉ ነበር። ግን ኤዲን ሄቨን እና ኑሴር ማዝራዊን ሴንተር ባክ ይዞ ገብቶ ቸልሲን ያለ ጎል ስታንፎርድ ብሪጅ ላይ ማሸነፍ ከባድ የሆነ ብቃት ነው። ተረዳጋ። ቸልሲ ያለመቻሉን እንዳለን ተው። ሁለት አንግል ገዝቶበታል፣ ግን ክሮስ ነው ገባ። ክሮስ ኤኒቲንግ ካን ሃፕን ወደ ቦክሱ ክሮስ ሲደረግ፣ ግን ክሊር ካት የሆነ ኦፖርቹኒቲ ምንም ያልፈጠሩት እና ገርናቾ ሰላይ ነው። ገርናቾ ለማን ዩናይትድ ለመመለስ ወደ ማን ዩናይትድ ለመመለስ ከባድ መስዋዕትነት ነው ዛሬ ከፈለላችሁ ማለት 3 ነጥብ ጀባ ነው ያላችሁ። ፓልመር ፈርስት ሃፍ ነሽ አንቺ በቃ ፈርስት ሃፍ ትንሽ ትሞክሪያለሽ። ከዛ ተናግሬ ነበር እኮ ፈርስት ሃፍ እንዲህ ብዬ ሰከንድ ሃፍ ቸልሲ አረ ማንዬ ሰከንድ ሃፍ ቸልሲ ብልጫ አግኝቷል ብለህ ለመናገር ራሱ ይከብዳል። እንዳለ ኳሱን ያዘው ቸልሲ ነበር፣ ግን ዩናይትድ ስለፈቀደለት ፈቅዶለትም አንድ ጎሉን ይዞ አዌ ሄዶ በሁለት ተቀያሪ ተከላካዮች ነጥቡን አስጠብቆ ወጥቷል። ይሄ ነው ክሬዲት ማለት ገባር። ይሄ ነው ክሬዲት ማለት። ቸልሲዎች እመኑ ነው የምላችሁ ዘንድሮ ኮንፈረንስ ሊግ የምትገቡ አይመስለኝም። ምንም ልደረስ አልችልም። ወንድም ጥላ ነው ወደ አንቺን ወደ ኮንፈረንስ ሊግ ስፐርስን ወደ ቻምፒየንሺፕ አረመኔ የሆነ ቡድን እኔ ምን አጠፋው? እኔ ምንም አላጠፋውም እኮ ኮንፈረንስ ሊግ ከምጫወት 17ኛና 16ኛ ብጨርስ ይሻላል። እናንተ ግን ተጫወትን ብላችሁ ደሞዝ ትቀበሉና ጉርጋድ ብትገቡ ይሻላል። እንዴ ምንድናችሁ? ቆረቆንዳው 11 ተጫዋች እንዴት ቆረቆንዳ ይሆናል? 4 ጨዋታ ጎል አታገቡ 4። አረ እናንተ ካሁን በኋላ የምታገቡ አይመስለኝም። አታገቡ። በሰላም ቀደም እንዳልኩት ወደ ግብርና ግቡ። በቃ ክረምት ነው፣ እሱ ነው የሚያዋጣችሁ። የነወዛችሁ አረ እናንተ እኔ ፈራኋችሁ። ሆረር ነው የምትመስሉት። አሹ እሰይ ለጠፉሽ። እኔ ድሮም ስታሽቃብጪ እነዚህ አረብኒ ናቸው ወንድም ጥላ ምናምን የሚያውቁልሽ ነገር የለም አባቴ። ጥላሽን ገፈፉሽ እንደው ያውጥተው በረንዳ ላይ ያሰጡሽ፣ በቤትና በደጃፍሽ እንደዚህ ለጠፈው ይለቁሻል። ቅሌታም
ቅሌታም ነሽ። አሁን አንቺ ለንደን የምትወኪው ምን አይነት ቅሌታም የሆነ ቡድ። አሁን ቆይ ካይሴዶን ግን እንዴት ቢያማችሁ ነው ከራይስ ጋር ታወዳድሩ የነበር? ንስሐ መግባት አለባችሁ። በቃ ንስሐ ታስተካክሉ ለነበራችሁ ሰዎች ንስሐ ግቡ። እንዴ ጅል መሆን አይቻልም። እንዴት በአንድ ጨዋታ ብሩኖ ፈርናንዴዝ ማለት ነው ለብቻው ኩኩሬላና ያን የሸጡላችሁ ያገነተሯችሁ ጋርናቾን እንዴት ነው ጅል የሚያደርጋቸው በአንድ ጨዋታ ላይ? እንዴ ይሄ እኮ የወንጀል እኮ ፍርድ ነው መፈረድ ያለበት ብሩኖ። በእውነት ነው የምላችሁ። አንደኛ ማንቸስተር ጋርናቾን አገነተራችሁ፣ ሁለተኛው ደግሞ በሜዳና በደጋፊያችሁ ፊት አንድ ጎል ሬሳ መገነዣ ይመስል ወቅተው ጭጭ አደረጓችሁ። ጭጭ ማን በቃ ቶፕ ፎራችሁ ገባችሁ። ማንቸስተራውያን እንኳን ደስ አላችሁ። በምንድን ነው ጨጓራችሁ መልጠው? ምን ልፈልግ ሳላበሽቃችሁ ማን ያልተኛ ምን ነገር ፈልጊ። በእውነት አዋጣኝ አረችለው የሆነ ቡድን ተይ ቀይ ሰይጣናቶቹ ማንቸስተር ዩናይትዶች በለንደን ምድር ሰማያዎቹ ቼልሲዎችን ደመሰሷቸው። ስጋት አንዣቦባቸው 4 የጀርባ አጥንት የሆኑ ተከላካዮቻቸው አጥተው ወደ ለንደን የተጓዙት ቀዩ ሰይጣናቶቹ በስታንፎርድ ብሪጅ ታሪክ ሰርተው አምሽተዋል። ሰማያዎቹን በገዛ ሜዳቸው ደምስሰው 3 ነጥብ ይዘው ወጥተዋል። ይህ ድል ለማን ዩናይትድ ተራ ድል ሳይሆን ወደ ቻምፒዮንስ ሊግ ለመመለስ የሚያደርጉት ጉዞ እጅግኑም አጠናክሮላቸዋል። ታዲያ እናንተስ ስለ ዩናይትድ ድል ምን ትላላችሁ? ሐሳባችሁን አጋሩኝ። በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሁኑ።